ስጋ ለባሹን ክንድ የሚያደርጉ መመኪያ የሚያደርጉ ሰዎች አወዳደቃቸው አስከፊ ነው የሚሆነው። ስለዚህ በስጋ ለባሽ ላይ የተመሰረተ ደስታ በሰው በወንድም በጓደኛ በቤተሰብ ሊሆን ይችላል፣ በዘር ሊሆን ይችላል፣ በሀብት ሊሆን ይችላል የተመሰረተ ደስታ ያንን የምናየው ነገር ፊዚካሊ የምናየው ነገር ያ ነገር ሲሰበር ያ ደስታ አብሮ ይጠፋል ማለት ነው። እኔ የሚሰጣችሁ ሰላም፣ እኔ የሚሰጣችሁ እረፍት፣ እኔ የሚሰጣችሁ ደስታ ዓለም እንደሚሰጠው አይደለም ብሎ ሲነግረን አዎ ልክ ነው። እሱ የሚሰጠው ደስታ ውስጣዊ ነውና በሚበላና በሚጠጣ በቁስ የተመሰረተ ስላልሆነ ማለት ነው። ለዘላለም የሚቀመጥ ውስጥ የሚኖር ደስታ ስለሆነ ያ ደስታ መንፈስ ቅዱስ ይባላል። መንፈስ ቅዱስ በእናንተ ውስጥ ካለ፣ እግዚአብሔር በእናንተ ውስጥ ካለ በመከራ ውስጥ ትጽናናላችሁ። እግዚአብሔር በእናንተ ውስጥ ካለ በፈተና ውስጥ ትበረታላችሁ። እግዚአብሔር በእናንተ ውስጥ ካለ መንፈስ ቅዱስ የተባለው እግዚአብሔር በእናንተ ውስጥ ካለ በፈተና ትበረታላችሁ። ሰዎች ከዚህ በኋላ አያልፍም፣ ይሄ መንገድ በጣም ከባድ ስለሆነ ከዚህ በምንም አይነት እርዳታ አይወጣም ካሉበት መንገድ ካሉበት የህይወት ፈተና ውስጥ በድል ምንም ሳይመስላችሁ ፈገግ ያላችሁ ትወጣላችሁ። ያ መቼ እንደሆነ ታውቃላችሁ? እናንተ ህይወት እግዚአብሔር ካለ፣ እግዚአብሔር በውስጣችሁ ካለ፣ መንፈስ ቅዱስ በውስጣችሁ ካለ፣ መንፈስ ቅዱስ ከዚያ መከራ ከዚያ ፈተና እንዴት መውጣት እንዳለባችሁ በየት መውጣት እንዳለባችሁ ይመራችኋል። በፈተናችሁ ጊዜ ደግሞ ያጽናናችኋል። ስለዚህ በመንፈስ ቅዱስ ያልተመሰረተ ደስታ ጊዜያዊና ጣፊ ነው። መንፈስ ቅዱስን ለመቀበል ጌታ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን በቂ ነው። ዛሬ በዓለም መከራ ውስጥ የተጨነቃችሁ ያላችሁ፣ በብዙ የህይወት ፈተና ውስጥ ተስፋ ቆርጣችሁ ሞትን የተመኛችሁ ያላችሁ ልትኖሩ ትችላላችሁ። ነገር ግን የእውነተኛ ሰላምና የእውነተኛ ደስታ፣ የማይነጥፍ ሰላምና የማይነጥፍ በረከት፣ የማይነጥፍ ስጦታ እግዚአብሔር ጋር አለ። በእናንተ ውስጥ እግዚአብሔር ያድራል። ያ መቼ ነው? የእግዚአብሔርን ልጅ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ከተቀበላችሁ፣ በእርሱ ካመናችሁ በቂያችሁ ነው። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ሻሎም።